ሰላም ሰላም ውድ ተመልካቾቻችን፣ ይሄ የ237 ካሬ ባለ ሁለት መኝታ 22 ሲግናል ላይ የሚገኝ የዲማ ሆፕ ስቴት አፓርትመንት ነው። 237 ካሬ ሜድ ኢን ኢጣሊ የሆነ በር ማለት ነው። የኮንክሪት በር ነው የሚሆነው። ከ4 ሰዓት እስከ 5 ሰዓት ሰዓትን መቋቋም የሚችል በጣም ቅንጡና ለግሪ ቤት ነው። የምታዩት ሰፊ ሳሎን ይኖረዋል ከኦፕን ኪችን ጋር ማለት ነው። እዩት ሳሎኑ እንዴት እንደሚሰፋና ኦፕን ኪችናችን ደግሞ እንዴት እንደሚያምር። ይሄ ኦፕን ኪችናችን ነው። እንደዛ አይነት ከለር ኮምቢኔሽን ሆኖት ኦፕን ኪችን ማለት ነው። ሳሎናችን ደግሞ ልክ በዚህ ልክ በጣም ሰፊ ሳሎን ኑሮ ሳሎኑ ደግሞ እንደዛ አይነት ቪው የከተማ ቪው ወይም ደግሞ ማውንቴን ቪው ያለው አፓርትመንት ነው። ይሄ 237 ካሬ ባለ ሁለት መኝታ የሰራተኛ ወይም ደግሞ የስቶር ሩም ያለው ማለት ነው። አሁን ወደ መኝታ ክላሶቹ እንገባለን። የመኝታ ክላሶቹ አንድ ማስተር ቤድሩም ይኖረዋል። ማስተር ቤድሩም በጣም ሰፊ ማስተር ቤድሩም ነው የሚሆነው እንደምታዩት። ሌላ ደግሞ ማስተር ቤድሩም የራሱን የሆነ ባዝሩም ይኖረዋል ማለት ነው። የተጠቀምነውን ሴራሚክ ራክ ሴራሚክ እና የጃጓር ፕሮዳክት ናቸው። በተለያየ የኮንዲሽን ሌብል ደግሞ ሻወር ወይም ደግሞ መታጠቢያ ኢንስቴል የተደረገበት እንትን ነው ማለት ነው። እነዚህ አጀስትመንት ናቸው። በተለያየ ሙቀት ሌብል እና ኮንዲሽን ሌብል አጀስት አድርገን መታጠብ የምንችልባቸው የሻወር ማቴሪያሎች ናቸው ማለት ነው። እንደምታዩት ራክ ሴራሚክ ነው። ሳሎናችን ላይ የጃጓር ፕሮዳክት ነው ዊዝ ባዝሩም ማስተር ቤድሩም ማለት ነው። ይሄ ሌላው እንደዛ አይነት ደግሞ ቁም ሳጥን ይኖረናል ማለት ነው። ራሱ ኤልዲ የተገጠመለት ቁም ሳጥን ይሆናል። ሌላው ደግሞ ሁለተኛው ማስተር ቤድሩም እንደምታዩት ዩቲ ሰፊ የሁለተኛ ማስተር ቤድሩማችን ነው። 237 ካሬ ባለ ሁለት መኝታ ነው። ዩቲ ሰፊ ሁለተኛ አልጋችን ነው ማለት ነው። ታዲያ ይሄ ደግሞ ኮመን ባዝሩም ይኖረናል ማለት ነው። በጣም ሰፊ ኮመን ባዝሩም ይኖረናል እንደምታዩት ማለት ነው። እዚህ ጋር ትንሽዬ መታጠቢያ ትኖረናለች። እዚህ ጋር ደግሞ ላውንደሪ ማሽን ማስቀመጫ ትኖረናለች ማለት ነው። ይህ ደግሞ ሰፊ ባዝሩም ዊዝ ሻወር ኤሪያ ማለት ነው። ይህን ኤሪያ ዩት እንደዚህ ማለት ነው። ይህ ቤት ሲግናል ላይ ሁለት ይገኛል። ይህ ከሰፋባችሁ እንደሆነ ደግሞ ከሰፋባችሁ ዲማ ሆፕ ስቴት በቦሌ አትላስ በፉሊ ፊኒሽድ የግንባታ አማራጭ ከባለ አንድ መኝታ እስከ ባለ 3 መኝታ ከ85 ካሬ ጀምሮ እስከ 181 ካሬ አማራጭ ድረስ እየተሸጠ ይገኛል። ባለ አንድ መኝታ 85 ካሬ፣ ባለ 2 119፣ ባለ 3 ደግሞ 175 እና 181 የካሬ አማራጮች ኑሮ በ15% ቅድመ ክፍያ በፉሊ ፊኒሽድ የግንባታ አማራጭ በፍሎር 4 ቤት እየሸጥ ነው በቦሌ አትላስ ማለት ነው። ቦሌ አትላስ ካወቃችሁት ዲፕሎማቶች የሚኖሩበት ወይም ደግሞ የዲፕሎማቶች መንደርና የተረጋጋ ህይወት የሚኖሩበት ሰፈር ነው። እዛ ጋ ቤት ቢኖራችሁ የተረጋጋ ህይወት ትኖራላችሁ ማለት ነው። ለበለጠ መረጃ እታች በማስቀመጥላችሁ ስልክ ደውሉልኝ። እኔ ካሳሁን እባላለሁ።